እሺ ተራኛ ግን ስምሽ ምንድን ነው? አትባሪ። ስሜ ማርታ ይባላል። ይባላሉ ምናምን አይሰራም። ማርታ ብቻ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። ሳያዩ ያማኑ ብፁዓን ናቸው ሲባል አልሰማሽም? አሳየኝ። አትባሪ። ተነስና አሳይ። ምን ዝም ብሎ መገመት አይቻልም? አይቻልም። እንደዚህ ያቁም ግምት ትተናል። ወንድም ሴትም እኮ ሱሪ ይለብሳል። እሱ ነው እኮ ግራ ያስገባን እኮ እሱ ነው። ወንድናችሁ ብላሽ ደግሞ ሌላ ጊዜ ልትወዳደሪ ነው? ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን አታሳይም? ምኑ? ጾታሽን አታሳይም? አንድ አታሳይም? ሁለት አታሳይም? ሶስት ውጪ አላሳይም። ጾታ ማሳየት ብርቅ ነው እንዴ? ባተለ ተራኝ እሺ ስም? ሄርሞን የኢትዮጵያዊነት ስም አይመስልም። ጾታ? ሴት። እሱ በኋላ ይጣራል። እድሜ? 13 ትንሽ አልበዛ? የምታሻሽው ነገር የለም? ምን ነው በዛ? ጉድ ሳይፈላ እውነቱን ትናገራለሽ። እውነቴን ነው። ያመንሽውን ግን ጽፈር። በኋላ ግን ይጣራል። የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው? ይጠየቃል፣ ይመረመራል፣ ይጣራል። ህብረተሰቡን ጭንቅላት ለማስፋት ለማንበርከክ የታሰበ ጥያቄ ነው። ሽልማቱ ምንድነው? ቀጣዩ አመት በዓል ምንድነው? አመት በዓል ነው። ስለዚህ ሽልማቱ ዶሮ ወይም ከብት ነው። አልገባኝም። አይሽ በእናትሽ በኩል ሴት ነሽ። ዶሮ ብንሸልምሽ ጥያቄ ቁጥር 1 የዶሮ ብልት ስንት ነው? 12 የወንዱን ነው የሚልሽ? 12 የኔ ብልት ስንት ነው? 1 ነው። የዶሮ ብልት 1 ነው። አይሽ ዝም ብለሽ አንቺ እንዳባረስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ብለሽ መመለስ አለብሽ። እንደዚህ አይነት ግራ ማጋባ ጥያቄዎች ነው የምንጠብቀው። ተጠንቅቃችሁማ ማወቅ አለባችሁ ይሄን። ገባሽ? እሺ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው? ማጀላ አይደለም፣ ንፋስ። ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱን ግለጽ። ድመትና ነብር። አይደለም። የቤት አህያ አለ፣ የዱር አህያ አለ። እሱን ለማለት ፈልጌ ነው። ማለት የትራፊክ መንገድ ላይ ዘብራ አይነት ከለር ያለው ማለት ነው። ጥያቄ ቁጥር 4
የግሪኩ ፈላስፋ አባባሎች አንዱን ጥቀስ። እኔም ማቀው አለማወቄን ነው። እኔስ ጥያቄ ቁጥር 5 ስፖርት ድሮግባ ስንት ጎል አገባ? ለምን አገባ? ማን አገባ ብሎት ነው? ይቅርታ እኔ የምለው ይሄ ነገር ጠቅላላ እውቀት ነው ጠቅላላ ድርቀት? ድርቀት ብትይ ምን ትዝ አለኝ? የጭንቅላት ድርቀት አለ፣ ሆድ ድርቀት አለ። ይቅርታ እርሶን አንድ ጥያቄ ልጠይቅዎት? ይቻላል፣ ጠይቂኝ። የሬዲዮ ሞገድ ለመጀመሪያ ጊዜ ፈለሰፈው ማን ነው? ታይ እንደዛ አይነት ጥያቄ አትጠይቂ። እኛ እንጠይቃለን እንጂ አንጠይቅም። እኔ ግን መልሱን አላውቅም።